አረብ ሀገር ላይ ብዙ አመታትን የምናስቆጥርበት ምክንያት አስቆጥረንም ምንም ፍሬ ምንም ውጤት ሳይኖረን ወደ ሀገራችን ተመልሰንም ምስጋና የማናገኝበት መጨረሻችን መውደቂያችን ጥሩ የማይሆንበት ምክንያት 3 ምክንያቶችን ይዤላችሁ መጥቻለሁ። ዛሬ አንዱን ሼር አረጋችኋለሁ። ይህንን ቲክቶክ ቻናል ላይ ፎሎ እያረጋችሁ ዩቱብ ላይ ደግሞ በዚህ ዩዘር ኔም እየገባችሁ ሰብስክራይብ እያረጋችሁ አበረታቱ። ሰላም ውድ የተከበራችሁ የመቅደስ ህልመኛዋ ተከታታዮች፣ አበረታቾች፣ ደጋፊዎች፣ ፎሎወርሶች እንዴት ናችሁ? ሰላማችሁ ይብዛ። ዛሬ እንግዲህ ከላይ ከዚህ ፊት ያለው ቪዲዮ ብዙ በአረብ ሀገር ላይ ብዙ አመታትን የምናስቆጥርበት ምክንያቶች ምንድን ነው ብዬ ለእናንተም ጥያቄ አቅርቤላችሁ ነበረ። ዛሬ ደግሞ እኔ ለጥያቄዎቹ 1-3 መልሶችን ይዤላችሁ መጥቻለሁ። ነገር ግን ዛሬ አንዱን መልስ ብቻ እነግራችኋለሁ። ብዙ አመታትን ለምን ስደት ላይ እንደምናስቆጥር አስቆጥረንም መጨረሻችን ጥሩ የማይሆንበት በለፋ ልክ የማይከፈለን ለፍተን እንኳን ብዙዎችን አግዘን ብዙዎችን ረድተን መጨረሻችን እንኳን ከገዛ ቤተሰቦቻችን እንኳን ጥሩ ምላሽ የማናገኝበት ምክንያት ምንድን ነው? ታዲያ ስለሱ ሳይሆን ዛሬ የምናወራው ብዙ አመታትን ለምን አረብ ሀገር ላይ እናስቆጥራለን የሚለውን ነው የምናወራው። 1-3 ምላሾችን ይዤላችሁ መጥቻለሁ ዛሬ። አንደኛውንና የመጀመሪያውን አወራችኋለሁ። ከቪዲዮ ከተመቻችሁ ላይክ እያደረጋችሁ አበረታቱኝ፣ ፎሎ አድርጉልኝ። የቲክቶክ አዲስ ነው። በዚህ ጀርኔም ደግሞ ገብታችሁ ዩቱብን ሰብስክራይብ አድርጉልኝ። ብዙ ትምህርቶችንም ታገኛላችሁ። የውሸት ወይ ደግሞ ከሰዎች ያየሁትን ሳይሆን ራሴ እየኖርኩበት ያለሁትን ሼር አደርጋችኋለሁ። ወደ መልሱ እንሄዳለን። አንደኛው እና አንገብጋቢው የሰው ሀገር ላይ ብዙ አመታትን 10 እና ከዛ በላይ የምናስቆጥርበት ሳንሰራ ቀርተን አይደለም። በጣም ደክመን ከማንም ሰው በላይ እንሰራለን፣ ከማንም ሰው በላይ እናስባለን። ነገር ግን ብዙ አመታትን የምናስቆጥረው ከሀገራችን ስንወጣ ግብ የለንም። ግብ አለመኖር ብዙ ጊዜያትን አረብ ሀገር ላይ እንድናስቆጥር ያደርገናል። ለምን እንደወጣን ካላወቅን። አዎ አብዛኞቻችን ቤተሰቦቻችን ለማገዝ ነው፣ ካለንበት ህይወት የተሻለ ስቴፕ ለመኖር ነው፣ የተሻለ ስቴፕ ለመጓዝ ነው የምንወጣው። ነገር ግን ያ ነገር ምንድን ነው የወጣንበት ለይተን እናውቃለን? ከዛ ችግር መውጣት ብቻ ነው ወይስ ምንድን ነው? በቃ የሆነ አንገብጋቢ ነገር ሊኖረን ይገባል። ግብ፣ አላማ። አንድ ኳስ ተጫዋች ሜዳው ላይ መረብ ከሌለ ዝም ብሎ ሜዳው ሲያዳርስ ውሎ ነው የሚገባው እንጂ ግብ አይኖረውም። ማሸነፍ መሸነፉን ሊያውቅ አይችልም። ስለዚህ የግድ ጎል መኖር ወይም መረብ መኖር ያስፈልጋል። ልክ እንደዛው እኛም ከሀገራችን ለምን እንደወጣን አንገብጋቢ ጎል ሊኖረን ይገባል። አላማ ሊኖረን ይገባል። ለምን እንደወጣንበት። አዎ ያንን ችግር ለመቀየር ነው የወጣ ነው። ግን ያንን ችግር በምን መልኩ መቀየር ፈልገናል? በቃ በህይወታችን ላይ ብዙዎች ትናንሽ ነገሮች ላይ ትኩረት ያደርጋሉ። በጣም ትናንሽ ነገሮች ሀገራችን ላይ ሆነን እንኳን የምናገኘውን በቀላሉ ማግኘት የምንችለው ነገር ላይ ትኩረት ያደርጋሉ። ለምን? ግብ ስለሌላቸው፣ መቀየር የፈለጉትን ነገር በግልጽ ስለማያውቁ ጥቃቅን ነገሮች ላይ ትኩረት ያደርጋሉ። የሆነች ልጅ ምን አለች መሰላችሁ? አንቺ ጆሮ ጌጥሽን አትቀይሪም እንዴ አለችኝ። ይሄ ጆሮ ጌጥ ከ5 ዓመት በላይ ሆነዋል ጆሮዬ ላይ እና ጆሮ ጌጥሽን አትቀይሪም እንዴ? ዛሬም የትላንትናን ጆሮ ጌጥ አድርገሻል አለች። እኔ ጆሮ ጌጥ ቀይር አይደለም እኮ ከሀገር የወጣሁት። ጆሮ ጌጥ እኮ ሀገሬ ላይ ሆኜ መቀየር ይችል ነበር። በራሳችሁ ብር ከኦንላይን ዝም ብሎ ልብስ መግዛት፣ ይሄ ግብ አለመኖር ነው። ጥቃቅን ነገሮች ላይ፣ የሚጠፉ ነገሮች ላይ፣ ሀገራችንም ላይ ሆነን ማግኘት የምንችለው ነገር ላይ ትኩረት ማድረግ። እነዚህ ትናንሽ ነገሮች እኮ ሀገራችንም ላይ ሆነን መግዛት አያቃተንም። ቆንጆ ልብስ ለብሰን ዝንጥ እንላለን። ቆንጆ ልብስ መግዛት እንችላለን። ነገር ግን ትልቅ ነገር ነው አይደለ? ከሀገራችን የማናውቀው ዓለም፣ የማናውቀው ቋንቋ፣ የማናውቀው ሃይማኖት ውስጥ እንድንኖር ያደረገን፣ ተቃራኒ ሃይማኖት ጋር እንድንኖር ያደረገን፣ የማይፈቀድልንን እንድንበላ ያደረገን ልብስ ነው? ጥቃቅን ቁሳቁሶች ናቸው? አይደሉም። ግን መቀየር የፈለግነው ትልቁ ነገር አለ። ምንድን ነው እሱ ትልቁ ነገር? ግብ ከሌለን ማድረግ አንችልም። ልክ አሁን እንዳልኳችሁ ጥቃቅን ነገሮች ላይ ስናተኩር እድሜያችንን እንጨርሳለን፣ ገንዘባችንን አንይዝም። የግድ አንገብጋቢ ምክንያት ለምን ከሀገራችን እንደወጣን ያስፈልጋል።
ምንድን ነው እሱ ከሀገራችን እንድንወጣ ያደረገን ነገር? አንድ ሰው አንገብጋቢ ነገር ከሌለው ሊያሳካ የወጣበትን ነገር ካላወቀ 10 ዓመትንም ቢያስቆጥር 2 ዓመትንም ቢያስቆጥር እኩል ነው። 10 ዓመት ከሰራና ግብ ያለው 2 ዓመት ከሰራ 2 ዓመት ግብ ያለው የሰራው ሰው ይበልጠዋል። ምክንያቱም የሚያደርጋቸውን በግብ መመራት ማለት ሰዎችን አለመርዳት አይደለም። በግብ መመራት ቤተሰብን አለማገዝ አይደለም። ነገር ግን ቤተሰብንም እያገዙ ሰዎችንም እያገዙ ነገር ግን የወጡበትን ትልቅ ዓላማ ማሳካት መቻል ነው። እንደዛ ስናደርግ ግባችንን ስናሳካ በቀጣይነት ሰዎችንም መርዳት እንችላለን። በቀጣይነት ቤተሰቦቻችንም መርዳት እንችላለን። ያለ ግብ ግን እንደ ፈሳሽ ውሃ የምንሄድ ከሆነ ቤተሰቦቻችንን ሀገራችን ላይ ስንገባ መርዳት አንችልም። ተመልሰን እኛም ወደ ትላንትናው ህይወታችን ትተን ወደ ወጣ ነው ህይወት መቀየር ፈልገን ወደ ተሰደድ ነው ህይወታችን እንመለሳለን። ምክንያቱም የወጣንበት ዓላማ አናቅም። ዛሬም ብር እናገኛለን፣ እንሰራለን ደክመን፣ ነገር ግን ደሞዝ እንኳን ስንቀበል ምን ላይ እንደምናደርግ አናቅም። ስለዚህ ቶሎ ወደ ሀገራችን መመለስ ከፈለግን ምን ማድረግ አለብን? ዓላማ ሊኖረን ይገባል። ግብ ሊኖረን ይገባል። ምን ለማሳካት እንደወጣን ጥቃቅን ነገሮች ላይ ትኩረት ማድረግ አያስፈልግም። ጥቃቅን ቁሳቁሶች ላይ ትኩረት ማድረግ አያስፈልግም። ቁሳቁሶቹን መግዛት የሚችል ቁሳቁሶቹን ሀገራችንም ላይ ሆነን ማድረግ የምንችልበትን ነገር ማፍራት መቻል አለብን እንጂ ጥቃቅን ነገሮች ላይ እያተኮረን ጊዜያችንን፣ እድሜያችንን፣ ጤናችንን በፊት በነበረው ሁኔታ አይቀጥልም። ምክንያቱም እድሜ እየሄደ ሲመጣ አየሩ የማናውቀው አየር ውስጥ ነው የምንኖረው። ብዙ ነገሮች አሉ። ስለዚህ ያንን ገብተን ሀገራችን ላይ ማረፍ ከፈለግን፣ በቶሎ ወደ ሀገራችን መመለስ ከፈለግን ግብ ሊኖረን ይገባል። ያለ ግብ አንጓዝ። ልክ እንደ ኳስ ተጫዋቹ ባዶ ሜዳን ማዳረስ ብቻ ነው የሚሆንብን። ስለዚህ ግብ ይኖረን። ብዙ ዓመታትን የሰው ሀገር ላይ እንድናስቆጥር የሚያደርገን ግብ አለመኖር ነው። ሁላችንም ግብ አውጥተን በጥቂት ዓመት በ2 እና በ4 ዓመታት ህልማችን አሳክተን ሀገራችን ተመልሰን ህይወት እንደምንኖር አምናለሁ። የሰው ሀገር ላይ ብር እናገኛለን፣ ነገር ግን ህይወትን አናቃትም። ህይወት ምን አይነት ትሆን አናቃትም። ስለዚህ ህይወትን ማወቅ አለብን። እዚህ ምድር ላይ ብዙ ሚሊዮን ዓመታትን አንኖርም፣ ጊዜያዊ ነው እዚህ ምድር ላይ። ስለዚህ የተሰጠንን እድሜ እየኖርን መጨረስ ነው ያለብን እና በርቱ ላለው ዩቱብ ላይ የምታዩ ሰዎች ፎሎ፣ ሰብስክራይብ እያደረጋችሁ ከተመቻችሁ ላይክ እያደረጋችሁ ሼር እያደረጋችሁ ቻናሌን አሳድጉልኝ። ቲክቶክ ላይ የምታዩ ደግሞ ይሄ ዩዘር ኔም የዩቱብ ዩዘር ኔም ነው፣ የገባችሁ ሰብስክራይብ አድርጉልኝ። 10 ደቂቃ እያያችሁልኝ አበረታቱኝ። ብዙ እውነተኛ ነገሮችን ሼር አደርጋችኋለሁ። እኔ የኖርኩ ያለሁትን ውስጥ ያለውን እንጂ ከሰዎች ያየሁት ሳይሆን ራሴ እየኖርኩበት ያለሁትን ሼር አደርጋችኋለሁ። በጣም አመሰግናለሁ። ትልቅ ክብር አለኝ። በርቱልኝ። ግብ ያለን ሰዎች እንሁን። በቶሎም ወደ ሀገራችን እንመለስ። ቀጣዩ ደግሞ ምን እንደሆነ ይዤላችሁ መመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። አመሰግናለሁ።